ውድ የዴይሊ ስፓርክ ቤተሰቦች እንደምናችሁ እንደምን ቆያችሁኝ? ዛሬ በሌላኛው ቶፒክ መጥተናል። ዛሬ የምንመለከተው ደግሞ ኢንዲያን ሲቪላይዜሽን የሚለውን ይሆናል ማለት ነው። አብራችሁን ቆዩ። The first Indian civilization began in Indus Valley in Pakistan and Western India. የመጀመሪያው የህንድ ስልጣኔ ማለት ነው የተጀመረው በኢንደስ ቫሊ በፓኪስታን እና በዌስተርን ኢንዲያ ከክርስቶስ ልደት በፊት በ2000 ዓመተ ዓለም ነው ማለት ነው። እንዲሁም በ1500 ከክርስቶስ ልደት በፊት ማለት ነው ኤፒክስ ወይም ዝናው የታወቀበት ነው ማለት ነው። The peoples had their counting, measuring, weighting, writing system ነበራቸው ማለት ነው። ዌይቲንግ ሜዠሪንግ ካውንቲንግ ሲስተም ነበራቸው። They dug ditches and canals around the city to irrigate their farmers በከተሞቻቸው ማለት ነው የተለያዩ ካናሎችን ዲቾችን ይቆፍሩ ነበር ማለት ነው ለኢሪጌሽን ሲስተም ለገበሬዎች ማለት ነው። The peoples trade within one another and also within other civilizations like Mesopotamia ህዝቦቹ ማለት ነው በንግድ የተሳሰሩ ነበሩ ማለት ነው እርስ በራሱ እንዲሁም ከአዘር ሲቪላይዜሽን ላይክ ሜሶፖታሚያ ጋር ግንኙነትም በንግድ ነበራቸው ነው። The Indus artisans used copper and bronze to make tools, mirrors, pots, pan and crafted gold ornaments. የኢንደስ አርቲዥያን ወይም እነዚህ የእደ ጥበብ ባለሙያዎች ማለት ነው ኮፐር እና ብሮንዝን በመጠቀም የተለያዩ ቱሎችንና ሚረሮችን ይሰሩ ነበር ነው። The ancient Indian society was hierarchical, divided into different social hierarchical according to their work and birth. የህንድ ማህበራዊ ሂራርኪውን ስንመለከት ላይክ ከዚህ በፊት እንደነበረው ሂራርኪ ግብጽ ላይ እንዳየነው ማለት ነው በውልደትና በስራቸው ነው ማለት ነው ሂራርኪውን የከፈሉት። it goes back to ከ3000 ዓመት በፊት ይመለሰናል ነው። እስቲ ሂራርኪውን ለመመልከት ያክል እዚህ ጋር እንደምትመለከቱት ሶሻል ሂራርኪ ኦፍ ኤንሸንት ኢንዲያ ሹንድራስ ቫይሽያስ ካሻትሪያ ብራህሚን እንግዲህ ያጠራሩ እንግዲህ በእሳቸው ቋንቋ ነው ማለት ነው። ሹንድራንስ ማለት ማኑዋል ላቦርስ ይሄ የእጅ ባለሙያዎች ወይም ላቦር የምንለው አካል ላቦር የምንለው ዘርፍ ነው። ቫይሽያን የምንለው ደግሞ አርቲዥያኖች፣ ትሬድስማን፣ ፋርመርስ፣ መርቻንትስ ነጋዴዎች፣ ገበሬዎች እነዚህ ትሬድስሜን አርቲዥያኖች ማለት ነው የሚገኙበት ክፍል ነው ማለት ነው ቫሂሺያንስ የሚባለው። ሌላኛው እነዚህ በመንግስት ኦፊስ ውስጥ አድሚኒስትሬተሮች፣ የጦር አዛዦች፣ ዋሪየሮች፣ መሪዎች የሚገኙበት ካሻትሪያን የሚለው ክፍል ውስጥ ነው ማለት ነው። ሌላኛው ቶፕ ላይ የሚገኙት ማለት ነው እነዚህ ፕሬስቶች የሃይማኖት አባትና አካዳሚክ ክላስ ወይም የተማሩ የሚባሉት መሪዎቹ ናቸው ማለት ነው። ብራሂሚንስ በሚባለው ክፍል ውስጥ የሚገኙት ነው። እንግዲህ የኢንዲያን ሶሻል ሂራርኪ ይህንን ይመስላል። ሂንዱ ሪሊጅን was developed from the belief of the early Indo-Aryan የኢንዶ አሪያን እምነት እንግዲህ ምንድነው? ሂንዱ የኢንዶ አሪያን እምነት ነበረ ነው ሂንዱ። ቡድሂዝም ኢመርጅ ፍሮም ሂንዱይዝም አስ ሪፎርም ኦፍ ሙቭመንት። ቡድሂዝም ከሂንዱይዝም ራሱን አሻሽሎ በሌላ እምነት ነው ከሪፎርም አድርጎ ነው ከሂንዱይዝም የመጣው ማለት ነው ቡድሂዝም። It spread outside of India to South East Asia. ደቡብ ምስራቅ ኤዥያ መሰራጨት ችሏል ነው ይሄ ቡድሂዝም ወደ ቻይና እና ወደ ጃፓን መሰራጨት ችሏል ነው። ሌላኛዋ ሲቪላይዜሽን ኤዥያ ውስጥ የምትገኘው ቻይና ነች። The civilization of ancient China first developed in the Yellow River region of the northern China. በሰሜናዊ ቻይና ክፍል ይሄ በቢጫ ወንዝ አካባቢ ነው ማለት ነው የቻይና ስልጣኔ የተጀመረው in the 3rd millennium BC ማለት ነው። China civilization expanded over time to the present day China central and southern parts. እንግዲህ የተመሰረተው ኖርዘርን ፓርቱ ኦፍ ቻይና ላይ ነው ብለናል። በመቀጠልም በጊዜ ብዛት ወደ ሁኗ ሴንትራል እና ሳውዘርን ፓርት ላይ መሰራጨት ቻሉ ነው።
Ancient civilization of China reached its height about 3000 BC ሄት ሲቪላይዜሽኗ የቻይና ማለት ነው ከፍተኛ ደረጃ መድረስ የቻለችው ከክርስቶስ ልደት በፊት በ3000 ዓመት ዓለም ነው ማለት ነው። ኢን ደ ቫሊ ኦፍ ሁዋንግ ሁ በሁዋንግ ሁ ስምጥ ሸለቆ ስር ማለት ነው። ዘ ፈርስት ዳይናስቲ ኢን ቻይና ዋዝ ኮልድ ሻንግ ዳይናስቲ የመጀመሪያው ዳይናስቲ ማለት ነው ሻንግ ዳይናስቲ እንደነበረ። ኢትስ አቺቭመንትስ ኢንክሉዲንግ ዘ ክሬሽን ኦፍ ብሮንዝ ቨዝልስ እንግዲህ እነዛ አቺቭመንቶቹ ናቸው ማለት ነው የቻይና ለዓለም ያበረከቱት ብሮንዝ ቨዝልን፣ ዋር ቻሪዮትስ፣ ራይቲንግ ሲስተምን ለዓለም ማበረከት ችለዋል ነው። አት አባውት 1122 ቢሲ በ1122 ከክርስቶስ ልደት በፊት ማለት ነው የቾን ዳይናስቲ ሸንግን በመውረር ማለት ነው ኦቨርትሮን በማድረግ መፈንቅለ መንግስት በማድረግ የራሳቸውን ኦውን ሩል ማለት ነው የራሳቸውን አመራር በማስቀመጥ ቻይናን እስከ 256 እንግዲህ እዚህ ጋር ልብ የምትሉት የመጀመሪያው የቻይና ዳይናስቲ ሸንግ ነበር። ይህም ሸንግ ዳይናስቲ በቾን ዳይናስቲ በ1122 ኦቨርትሮን በመደረግ ወይም መፈንቅለ መንግስት በማድረግ ማለት ነው ወርቆ ይሄንኛው ሾን ዳይናስቲ በ1122 የተመሰረተው ሾን ዳይናስቲ እስከ 256 ቢሲ ድረስ መምራት ችሏል ነው። As a result, China literary class developed, China's philosophy emerged, ቻይና ሊትሬሪ ወይም የትምህርት ዘርፍ ማደግ ቻለ፣ የቻይና ፊሎሶፊ መስፋፋት ቻለ ማለት ነው። Confucius was the most influential and respected philosopher in Chinese history እንግዲህ ኮንፊሽየስ በቻይና ታሪክ ውስጥ በጣም አስተዋጽኦ ያደረገ ሞስት ኢንፍሉዌንሻል እና የተከበረ ፈላስፋ ነበር ነው። ሂዝ ቲቺንግ ዋዝ ኮንፊሽያኒዝም አስተምህሮቱ ኮንፊሽያኒዝም ሲባል የኮንፊሽያኒዝም አስተምህሮት ምንድን ነው ማለት ነው? ፎከስ ወይም ኢምፖርታንስ ኦፍ ዌል ኦርደር ሶሳይቲ ህዝቦቹን ማለት ነው መከባበርን ያስተምር የነበረ ኢን ዊች ፓረንት ሩል ቱ ዜር ችልድረንስ ቤተሰብ እንዴት ልጁን መምራት እንዳለበት ያስተምር የነበረ ሜን ሊድ ውመን ወንድ ሴትን እንዴት ነው መምራት ያለበት፣ የተማረው አካል እንዴት ነው ያልተማረውን መምራት የሚችለው የሚለውን ያስተምር የነበረ ፍልስፍና ነው ማለት ነው። The ancient China constructed the great wall of Chinese to keep out its invaders from Central Asia እንግዲህ ጥንታዊ ቻይናውያን ማለት ነው ታላቁን የቻይና ግሬት ዌል የሚለውን መስራት የቻሉበት ከውጫዊ ኃይል ራሳቸውን ለመከላከል ማለት ነው። ኢትስ ኤክስቴንድስ አባውት 7400 ኪሎ ሜትር አክሮስ ሳዘርን ቻይና ማለት ነው 7400 ኪሎ ሜትር የረዝም የነበረውን ይህን ዌል ማለት ነው መስራት ችሏል ማለት ነው። ይህን ዌል እንደምትመለከቱት ቻይናውያን ከውጫዊ ኃይል ለመከላከል ማለት ነው ራሳቸውን በዚህ መልኩ ገንብተዋል ነው። እንግዲህ ይሄ ኮንትሪቢዩሽናቸው ነው ማለት ነው። The Chinese developed their system of writing called logographics, which meant the use of pictography symbol to represent word of Chinese language. የቻይና ቃላትን ሪፕሬዘንት ለማድረግ ማለት ነው ሎጎግራፊክስ የሚል ሲስተም ኦፍ ራይቲንግ ነበራቸው ነው። የግብፅ ምንድን ነበር ያለው ሄሮግራፊክስ ብለናል። የሜሶፖታሚያ ደግሞ ኩኒፎርም ብለን ነበር። የአሁኑ ደግሞ የቻይና ደግሞ ምንድነው ማለት ነው ሎጎግራፊክስ ሲስተም ኦፍ ራይቲንግ አነበራቸው ነው። እንግዲህ የኤዥያን ስልጣኔ በዚህ መልኩ ጨርሰናል ማለት ነው። ኤዥያን ሲቪላይዜሽን ኦፍ ላቲን እንመለከታለን። የላቲን ሲቪላይዜሽኖችን 3 ናቸው። የመጀመሪያዋ ማያ ስትሆን ሁለተኛዋ ኢንካ እና አዚቲክስን እንመለከታለን። The Maya were the Native American people who developed a magnificent civilization in Western Hemisphere before the coming of European. እንግዲህ አውሮፓ ላቲን አሜሪካኖችን ከመውረሯ በፊት ማለት ነው የነበሩ ስልጣኔ ነበሩ ማለት ነው። የማያ ስልጣኔ የናቲቭ አሜሪካን ፒፕል ማለትም እዛው የነበሩ የአሜሪካ ህዝቦች ነበሩ ነው ይህን ስልጣኔ መሰረቱት ማለት ነው ዌስተርን ሄሚስፌር ላይ። This civilization was at its peak from about ከ250 እስከ 900 ኤዲ ነው ማለት ነው ፒኩ ላይ ድረስ የቻለው። ይቅርታ
The Maya produced remarkable architecture and painting and pottery and sculpture. ማያዎች በአርኪቴክቸር በፔንቲንግ በስዕል እና በህንፃ ግንባታ እንዲሁም በሸክላ እና በስኩልፕቸር በጣም የታወቁ ነበሩ ነው። they made an outstanding achievement in astronomy በአስትሮኖሚ ዘርፍ በማቴማቲክስ ዘርፍ ማለት ነው በጣም የተካኑ ነበሩ ነው። developed an accurate year calendar accurate የሆነ የአመት ካላንደርም ወይም ካላንደርን መፈበረክ ችለዋል ነው። they developed an advanced form of writing የተሻሻለ የሆነ የጽህፈት ሲስተም ነበራቸው። the Maya worships many gods and goddesses ማያዎች የተለያዩ ጣዖትና ጣዖታትን ያመልኩ ነበር ነው። the Maya built a tall pyramid limestone within a small temple on the top ማለት ነው። ማያዎች ልክ እንደ ግብጽ ማለት ነው ረዣዥም የሆኑ ፒራሚዶችን ከላይምስቶን የተሰሩትን ማለት ነው መገንባት ችለዋል። the Spanish had captured the southern part of the area of the 16th century ስፓኒሾች ማለት ነው ከአውሮፓ መጥተው እስኪወሯቸው ድረስ ሳውዘርን ፓርት ኦፍ the area በ16ኛው ሴንቸሪ ማለት ነው በስፓኒሾች ተወሯል ነው። Spanish dominations of the entire Maya region was completed in the late of 17th century አጠቃላይ የስፓኒሾች ዶሚኔሽን ወይም የስፓኒሽ ጫና ማለት ነው በማያ ሪጅን አካባቢ በ17ኛው ሴንቸሪ ነው ማለት ነው ማለቅ የቻለው ወይም በዛ ነፃነታቸውን አግኝተዋል። the Inca were ሌላኛው ማለት ነው የምንመለከታት ኢንካ ናት። the Inca were the southern American native people እነዚህ ደግሞ ሳውዘርን አሜሪካ ላይ የሚገኙ ናቲቭ ፒፕሎች ናቸው። they ruled one of the largest and the richest empire in Americans በጣም ትልቋና የበለጸገች በሀብትም የበለጸገች ነበረች ነው ኢንካ። the Incan empire began to expand at about በ1438 ራሳቸውን ማስፋፋት ቻሉ። በአሁኗ ጊዜ ማለት ነው ኮሎምቢያን፣ ኢኳዶርን፣ ፔሩን፣ ቦሊቪያን፣ ቺሊ እና አርጀንቲናን ያካትት ነበር ማለት ነው የኢንካ ስልጣኔ። its capital was Cusco in southern Peru ካፒታሏ ማለት ነው ወይም ዋና መቀመጫዋ ኩስኮ ማለት ነው አሁን ላይ ፔሩ ላይ የምትገኘው ሳውዘርን ፔሩ ላይ የምትገኘው ዋና መቀመጫዋ ነበረች። the Inca were skilled in engineering and crafts ኢንካዎች በኢንጂነሪንግ ዘርፍ በጣም እና በክራፍትስ በእደ ጥበብ ማለት ነው የተካኑ ነበሩ ማለት ነው። ለምሳሌ ያክል they built a network of roads የተለያዩ ሮዶችን በግንባታ የታወቁ ነበር። Inca crafts workers made fine artifacts from gold, silver and other materials የኢንካ ክራፍትስ ወርከሮች ማለት ነው በጎልድ እና በሲልቨር እና በተለያዩ ማቴሪያሎች ማለት ነው አርቲፋክቶችን መስራት ይችሉ ነበር ማለት ነው። ኢንካዎች also woven fine cotton wool clothes ኢንካዎች ማለት ነው ወቨን ማለት ነው ወቨን ፋይንን እንዲሁም እነዚህን ማበረከት ችለዋል ነው። ስፓኒሽ ፎርስ conquered the Inca empire after ከ532 ኤዲ በኋላ ማለት ነው በስፓኒሽ ቁጥጥር ስር ወርቀዋል ነው ኢንካዎች ማለት ነው። እንግዲህ ስፓኒሽ ከአውሮፓ እየተነሱ ማለት ነው እነዚህን መውረር ችለዋል ነው። አዜቲክስ ሌላኛዋ አዜቲክስ ነች ማለት ነው የመጨረሻዋ የላቲን አሜሪካን ሲቪላይዜሽን ማለት ነው። አዜቲክስ were another native American people who ruled a powerful empire in the Mexico ይቺ ደግሞ አዜቲክ ማለት ነው ሜክሲኮ ላይ ነበረች በ15ኛው እና በ16ኛው ሴንቸሪ የተመሰረተች። the center of Aztec civilization was the Valley of Mexico ሴንተሯ እንግዲህ በሜክሲኮ ስምጥ ሸለቆ ስር ነው ማለት ነው። the Aztec empire including many cities and towns የአዜቲክ ኤምፓየር የተለያዩ ከተሞችና ታውኖችን ያቀፍ እንደነበረ። the largest city was the capital of ቴንችትሊያን ላርጀስት ሲቲ ምንላት ወይም ከፍተኛ ትልቋ ከተማ ማለት ነው ቴኖችትሊያን ናት ማለት ነው which stood on the city of the present day Mexico City ሜክሲኮ ሲቲ አካባቢ የምትገኝነት ማለት ነው በአሁኑ ጊዜ። agriculture formed on the basis of Aztec economy ግብርና እንግዲህ ዋና ኢኮኖሚያቸው እንደነበረ። Aztecs worships hundreds of gods and goddesses
የተለያዩ ጣዖታትን ያመልኩ እንደነበረ they used a form of writing called pictographic writing system እንደነበራቸው unfortunately their empire was destroyed by Spaniard በ1521 እንግዲህ በስፓኒሾች እነዚህም መውደቅ ችለዋል ማለት ነው። ስልጣኔያቸው በዚህ መልኩ በስፓኒሽ የሶስቱም ስልጣኔ በስፓኒሽ ነው ማለት ነው መውደቅ ወይም መጥፋት የቻለው ማለት ነው። ሌላኛው ስልጣኔ የምንመለከተው ሲቪላይዜሽን ኢን ኢሮፕ ነው። በኢሮፕ የነበረው ስልጣኔ ምን ይመስላል የሚለውን የግሪክን አይተን እናቆማለን ማለት ነው የዛሬ ቶፒካችንን። ኤንሸንት ግሪክ ኢመርጅድ አባውት 2500 ይርስ ኤጎ ከ2500 ዓመት በፊት የነበረች ናት። እንግዲህ ግብጽ ማነው ግሪክ የተመሰረተችው ወደ በርዝ ፕሌስ ኦፍ ዌስተርን ሲቪላይዜሽንስ ለምዕራቡ ዓለም መመስረት ወይም የምዕራቡ ዓለም ሌሎች ሲቪላይዜሽኖች እንዲመሰረቱ ያደረገች ዋና ነበረች ነው ግሪክ። ግሪክ ካልቸር ዲቨሎፕድ chiefly in a small city called ፖሊስ። የግሪክ ካልቸር ማደግ የጀመረው ማለት ነው ከጥቃቅን ከተሞች ነው። እነዚህ ጥቃቅን ከተሞች ወይም ስሞል ሲቲዎች ምን በመባል ይታወቃሉ? ፖሊስ በመባል ይታወቃሉ ማለት ነው። እነዚህ ጥቃቅን ወይም ስሞል ሲቲዎች ሲቲ ስቴትስ ኮንሲስትስ ኦፍ ሲቲ ኦር ታውንስ ኤንድ ሰራውንዲንግ ቪሌጅ ኤንድ ፋርምላንድስ ዘ ቤስት ናውን ሲቲ ስቴትስ ዌር አቴንስ ኤንድ ስፓርታ። ዋና የሚታወቁት ከተሞች የምንላቸው አቴንስ እና ስፓርታ ነበሩ በሰዓቱ ማለት ነው። ዘ ሲቲ ስቴትስ ኔቨር ቢካም ዩናይትድ ኢንቱ ኔሽንስ። እንግዲህ እነዚህ አቴንስ እና ስፓርታ ሁለቶቹም አንድ አልሆኑም በሰዓቱ ነው። ሁለቶቹም ለየብቻቸው አመራሮች ነበሯቸው ማለት ነው። however they all had common language። ሁሉም ግን አቴንስም ስፓርታም ተመሳሳይ የሆነ ቋንቋ፣ ሃይማኖትና ባህል ነበራቸው ማለት ነው። the Greek called themselves ሄለንስ። ግሪኮች ምን እያሉ ይጠራሉ? ራሳቸውን እንደ ሄለንስ እያሉ ይጠራሉ። መሬታቸውን ደግሞ ሄላስ ይላሉ ማለት ነው። Greek cultural achievements were outstanding in the classical period and were an ancient legacy to Europe and the world. Some of the accomplishments were እንግዲህ የግሪክ የባህል አቺቭመንት ወይም ካልቸራል አቺቭመንት የምንለው በጣም ተቆጥሮ የማያልቅ አቺቭመንት ነበሯቸው ማለት ነው። ለአውሮፓም እንዲሁም ለዓለም ማስተዋወቅ ችለዋል ማለት ነው። ከነዚህም መካከል እንግዲህ እንደዚህ ጋር የምትመለከቱትን መዘርዘር ይቻላል። በአርኪቴክቸር፣ በሊትሬቸር፣ በድራማ the Greek invented ድራማን፣ ቲያትርን። እንግዲህ ግሪኮች ናቸው ድራማን ወይም ቲያትርን የፈበረኩት ማለት ነው በሊትሬቸር እና በድራማ ዘርፍ። በአርኪቴክቸርም ቴምፕል ኦፍ አቴና ኢን አቴንስ ፓርቴኖን የምንለውን እንግዲህ ፓርቴኖን ብላችሁ ጉግል ላይ ሰርች ብታደርጉ የሚመጣላችሁ አለ። እንግዲህ በአርኪቴክቸር ምን ያህል ይታወቁ እንደነበረ ማሳየት ይቻላል ማለት ነው። በስኩልፕቸርም ይታወቁ ነበር ማለት ነው። the Greek made statues of gods and heroes in marble and bronze። በስኩልፕቸሮችም በቅርጻ ቅርጽ ማለት ነው አይታሙ ማለት ነው ግሪኮች። history of writing the two ግሪክ ሂስቶሪያንስ እንግዲህ በግሪክ ብዙ አይነት ፈላስፎች ነበሩ። ላይክ ሄሮዳቶስ፣ ሱሳይዲስ። ሄሮዳቶስ እንግዲህ both countries and civilization outside Greek, but it's also our best source for the Persian wars። እንግዲህ ሄሮዳቶስ ማለት ነው የታሪክ አባት የምንለው ስለ ሀገራት፣ ስለ ስልጣኔዎች ከግሪክ ውጭም ጽፎ ነበር ነው ማለት ነው። እንዲሁም የፐርሺያን ጦርነቶችን መጻፍ ችሏል ነው። the Thucydides wrote good accounts of the Peloponnesian war without bias though he was Athenian። እንግዲህ ፔሎፖኔዥያን ዋር የምንለው እንግዲህ በአቴንስ እና በስፓርታ መካከል የተደረገ ጦርነት ነው። እሱ እንግዲህ አቴኒያዊ የሆነ ማለት ነው ያለምንም አድሎ ማለት ነው ዊዛውት ባይዝ ታሪክን መጻፍ ችሏል ነው ስለ ጦርነቱ ማለት ነው። ሌላኛው በሜዲሲንም ዘርፍ ይታወቁ ነበር። እንግዲህ ይሄ የሜዲሲን አባት የሚባለው ሂፖክራተስ began the tradition of modern medicine in Europe. He identified symptoms, classified diseases and suggested sensible remedies, for example fresh air and good diets። እንግዲህ በሜዲሲን ዘርፍም ሂፖክራተስ ይታወቅ እንደነበረ
በዲሞክራሲ፣ በሳይኮሎጂ፣ በኦሎምፒክ፣ በማራቶን ኦል ሃቭ ግሪክ ኦሪጂን ሁሉም እንግዲህ ከግብፅ ነበር ማለት ነው መነሻቸው። በፊሎሶፊ ዘርፍም ዘ ቱ ግሬት ፊሎሶፈርስ ኦፍ ኤንሸንት ግሪክ ሁ ታውት አቴንስ ዌር ፕሎቶ ላተር አርስቶትል። እንግዲህ በፕሎቶ እና አርስቶትልም የግሪክ ፈላስፎች ነበሩ ነው። ዘ ሞደርን ፊሎሶፈርስ በርትራንድ ሩስል stated Plato and Aristotle were the most influential of all philosophers ancient, medieval and modern። እንግዲህ ይሄ ሞደርን ፊሎሶፈር የሆነው በርትራንድ ሩስል ፕሉቶ እና አርስቶትል the most influential በማለት ጠቅሷቸዋል። በኤዥንትም ሆነ በሜዲቫልም ሆነ በሞደርን ማለት ነው the most influential ናቸው ብሏቸዋል ማለት ነው። እንግዲህ ኤዥንት ሲቪላይዜሽን ኦፍ ግሪክን በዚህ መልኩ ጨርሰናል ማለት ነው። ሲቪላይዜሽን ኢን ኢሮፕን የተቀሩትን እናያለን ማለት ነው። እስከዛው ድረስ መልካም ባባይ